ይህንን ነገር ለመጨረሻ ጊዜ ነው የምነግርሽ፣ አጠገቤ እንዳትደርሽ። ማውቀው ነገር አለ ስለሷም ሆነ ስለ ሄርሜላ በደንብ ማውቀው ነገር አለ። ግን ለምን ነግርሻለሁ? አንቺም ሊጎዳሽ ይችላል። ራስሽ ላይ እባብ እንደመጠምጠም ይሆንብሻል ብዬ ነው እንጂ ብዙ የምናገረው ነገር እኮ ሊኖር ይችላል። መቼስ አክስቷ ከሆንሽ ታውቂያለሽ፣ ልጅ ይኖራት አይኖራት ሄርሜላ ልጅ አላት እኮ። ስለሷ ስነግርሽ ያንቺ ህይወት ይበጠበጣል። ምንም የሚጠቅምሽ ነገር የለም። ልጅ አላት፣ ህይወትሽ ይበላሻል። ያንቺ ህይወት ለምን ይበላሻል? አዎ ሄርሜላ ባል ካላት አንቺ ታውቂያለሽ፣ አክስቷ ስለሆንሽ ያንን ነገር እንድትነግሪኝ ብቻ ነው ፈልገው። ሄርሜላ አግብታለች፣ ከዚህ በፊት አግብታለች፣ ባል አላት ወይ? በእናትሽ ይሄን ብቻ ንገሪኝ በቃ። ሌላ እኮ እኔ ምንም የሄርሜላ ልጅ ከሆነች ነች ነው ልጅ። አንቺ እንደ ቤተሰብ አይደለሽ አታውቂም? ብዙ ታሪክ ነው ያለው ስለኛ ቤተሰብ። ከቻልሽ በቃ ከቤተሰባችን ህይወት ውጪ ልበቀፈኝ። ሄርሜላ ልጅ አላት ወይስ ወልዳለች? አግብታለች? አላገባችም? ይሄ ቤተሰብ ጉዳይ ነው። ይሄ ቤተሰብ ጉዳይ ነው፣ ላቅ እችላለሁ። ሲቀጥል ደግሞ ከዚህ ጉዳይ ውጪ ይሄ ፋሚሊ ጉዳይ ነው፣ አንቺን አይመለከትሽ። እንዴ እውነትም ከሆነ አንቺ እውነቱን ከነገርሽኝ ሄርሜላ ጋር ወስድኩ የሆነ ነገር ማድረግ እችላለሁ አይደል እንዴ? ስለዚህ አንቺ እውነቱን እንድትነግሪኝ ብቻ ነው የምፈልገው። ያሳሰበሽ እኮ ሲጀመር ስለ ልጅቷ አይደለም። ይኸው ካፍሽ ሰማሁት። ምንም የሰማሽው ስለ ልጅቷ አይደለም። በቃ ያሳሰበሽ አንቺ ያሳሰበኝ ሄርሜላ እዛ የምታረገው ነገር ነው እያሳሰበሽ ያለው እንዴ? እሺ አክስቷ ስለሆንሽ ምናምን ለሷ እየደገፍሽ እንደሆነ ይገባኛል። አዎ ምንም ቢሆን ፋሚሊ ናት። ሰላም 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 ሰላም፣ እንዴት ናችሁ? ድነት ከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ ቤተሰቦቼ። እንግዲህ ዛሬ ተመልሼ መጥቻለሁ ማለት ነው። ከትላንት ወዲያ ምናምን ያያችሁትን ማለት የለቀኩትን ቪዲዮ አይታችኋልና ይሄንን ቪዲዮ ካያችሁ በኋላ በእርግጠኝነት ዛሬ ተመልሳ ትመጣለች ብላችሁ አታስቡ። በእርግጠኝነት ማለት ነው። ማንም ሰው አያስብም። ምክንያቱም መናኸሪያ ሂጄ ምናምን የሰራሁትን ቪዲዮ አይታችኋል ማለት አላቅም እኔ አንዳንዴ እዚህ ነገር ውስጥ መግባት ሁሉ ይጸጥተኛል ማለት ለምን ገባኝ በቃ ትንሽ ሞኝነትም ያጠቃኛል መሰለኝ። የሆነ ነገር ሲመጣ ቶሎ ብዬ ሰውን አምናለሁኝ፣ ከዛ ቶሎ ብዬ ነገር ውስጥ ገባለሁና መናኸሪያ ድረስ ሂጄ ልጆቹን ሁለቱንም ማለት አባቷንም እሱ በጣም ታሟል አባቷ። ምክንያቱም ያው ሁሉ ተደብድቦ ቁስል ለቁስል ነው ምናምን ነገር አባቷ ማለት ነው። ከዛ እነዛ ቁስል ለቁስል ሆኖ ይሄንን ነገር ፈርቼ ማንም ሰው ከመንገዴ እንዳያስቆመኝ ብዬ ፈርቼ መጀመሪያ ነው እነሱ ነው የወሰድኳቸው። መጀመሪያ መኪና ውስጥ አስገብቼ ልጅቷንም እሱንም አስገብቼ እኔ ለእናንተ ነግሬያችሁ ሲሄድ የተፈጠረው ነገር ግን ሌላ ነው። ጸጋዬ መጥቶ ያለኝ ነገር አይታችኋል ማለት እኔ ማንም ይመጣል ብዬ አልጠበቅኩኝም። ግን ለማንም ሰው አልተናገርኩም። ለመጀመሪያ ጊዜ ለእናንተ መንገሬ ነው። ለማንም ማለት እኔ እንጃ ለቤተሰቦቼ ሁላ ሳልናገር ነው የወጣሁት እነሱን ለመውሰድ ብዬ እና ድንገት መጥቶ ወጥመድ ነው ሄርሜላ ሰምታለች እዛ ወጥመድ አዘጋጅታልሻለች ምናምን ብሎ አስመልሶኛል። እንደዛ ከመናኸሪያ ሰው እያየኝ ጎትቶ አውጥቶኝ ምናምን ከዛ ያ ሁሉ ነገር ልጅቷ እያየች ነበር። ያቺ ጻልች ያ ሁሉ ነገር እየተመለከተች ነበርና ምንድነው ምናምን ብላ የጠየቀችኝ ነበር። ማለት ለራሴ ጥያቄ ሆነብኝ። ጸጋዬ ምን ቢሰማ ነው እዛ ቦታ ላይ ሆኜ ምን ቢሰማ ነው እንደዚህ የሆነው? ከዛ እሱን እምቢ ብዬ ሄጄ ደግሞ መንገድ ላይ የሆነ ነገር ብሆን እኔ ነኝ የምጎዳው። የሆነ ሰው ለማትረፍ ብዬ እኔ ነኝ እየተጎዳ ያለሁት። ሰው ነገሩን ሄጄ ማጣራት አለብኝ ብዬ እንግዲህ እናንተን ማለት ሙሉ አላሳያችሁም። ምክንያቱም ከወጣው በኋላ በጣም ስሜታዊ ስለሆንኩኝ ትቼው ነው የገባሁት መልሼ ወደ መናኸሪያ ማለት ነው። ተመልሼ ገብቼ ልጆቹን አናገራቸው በስርዓት ይዤ ወጥቼ እነሱንም ቤት አድርሼ ምናምን ቤት ላይ ቁጭ ብለን በስርዓት አውርተን ነበርና ለኔ ወጥመድ እንደተዘጋጀልኝ ከሄርሜላ ማለት ነው። እዛ ከሄድኩኝ በኋላ ሌላ ነገር እንደሚፈጠር እና መሄዴንም እንደሰማች ምናምን ነገረኝ። ይሄ ነገር እንደማያሳምን እንዳላመነበት ቤተሰቦቼ ሁሉ ለምን እዚህ ነገር ውስጥ ገባሽ? በቃ ራሽን ለምን ነጻ አታውጭም? ለምን ምናምን ነው ያሉኝና እኔ እቺ ልጅ አላመጣኋትም መጀመሪያ ማለት ነው። ግን የሆነ ሰው እርዱኝ ብሎ ሲመጣ ደግሞ ምንም ማድረግ አትችሉም እንዴ? እናቴ ናፍቀኛለች፣ በቃ እናቴ ማየት ፈልጋለሁ። ሄርሜላን አንቺ ታውቂያታለሽ፣ አብርሃምን አንቺ ታውቂዋለሽ፣ ብዙ ትቀራረባላችሁና ከሄርሜላ አገናኝኝ እርጅኝ ብላኛል። ልጅ ስትመጣ እንዴት ነው ላረዳት የምችለው? ቆይ ምን ማለት ነው? እሺ ቤተሰቦቼ አይረዱኝም። ምክንያቱም ለኔም ከማሰብ ምናምን ብለን እናስበው በቃ ለኔ አስበውልኝ ነው ወይ ደግሞ ይሄንን ነገር እኔ እሷን እረዳለሁ ብዬ እኔውን ነገር እንዳሉን ፈርተው ነው ምናምን ብለን እናስብ። እሺ በቃ ብዬ ተመለስኩኝ። ግን ይሄን ነገር ግዴታ ማጣራት አለብኝ ማለት ውስጤ ላይ ጥያቄ ፈጠረብኝ። በቃ ዞሮ ዞሮ ይሄንን ነው ለማለት የፈለኩት።
ይሄ ነገር ውሸት ነው እንዴ ብዬ እንዳስብ አደረገኝ ውስጤ። ምናልባት ማጣራበት መንገድ አጣሁኝ። ህፃኗ ደጋግሜ ስጠይቃት እናቴ ናት እንዴት ልዋሽ የምችለው ነው የምትለኝ። ይሄ ነገር ደግሞ እኔን እያሰደበኝ ነው ያለው። ምክንያቱም እዚች ጋር ሄርሜላ ልጅ አይደለችም እያለች ነው። ሰው ማንን ነው ማመን ያለብኝ? እኔ ራሱ ጥያቄ ሆነብኝና ዛሬ አንድ ሰው ጋር ደውዬ የሰው ቁጥር ተቀብዬ ምናምን ብዙ ስቴፖች ሄጄ ነው ይሄንን ቁጥር ያገኘሁትኝ፣ ስልክ ቁጥር ማለት ነው። ደውዬ ያንን ሰው አግኝቼው ዛሬ እዚህ ጋር መጥቶ ከናንተ ጋር ከኔ ጋር ትክክለኛውን ነገር እኔ ማወቅ ስለምፈልግ አሁን እኔ እንደናንተ ጠያቂ ነኝ። ምንም ማውቀው ነገር የለም። በቃ ልጅቷ የምትናገረው ነገር እውነት ነው፣ ሄርሜላ የምትናገረው ነገር እውነት ነው ብዬ ከወሰድኩኝ ወዴትም መሄድ አልችልም። ስለዛ ይሄን ነገር ማረጋግጥበት ነገር ደግሞ ከሄርሜላ ከቅርብ ሰው ይሄን ነገር መስማት ነው ያለብኝ። ያ ማለት ደግሞ ከሄርሜላ እህት ሊሆን ይችላል። ከቻልኩኝ ደግሞ እነ ሄርሜላ ቤት እናቷ ቤት አባቷ ቤት ሄጄውላ የሄርሜላን እናት የሄርሜላን አባት ብጠይቃቸውላ ደስ ይለኛል። ሄርሜላ ልጅ አላት ወይ? ምክንያቱም ሄርሜላ ልጅ ሲኖራት እናትና አባቷ ላያውቁ አይችሉም። ባል ሲኖራት እናቷ ታውቃለች፣ መቼም እህቷ ታውቃለች፣ ቤተሰቦቿ አክስቶቿ ምናምን ሊያውቁ ይችላሉና ቤተሰቦቿን ለማግኘት ሞክሬ ነበር። እናትና አባቷን ላገኝ አልቻልኩም። እህቷንም በብዙ መንገድ ፈለኩኝ፣ ግን ላገኛቸው አልቻልኩም። ላገኝ የቻልኩት የሄርሜላን አክስት ነው እና የሷን ስልክ ቁጥር ሰጥተውኝ ደውዬላት ምናምን ነገሮችን ሁሉ ከሷ ማጣራት ነው የፈለኩት። ምክንያቱም እንግዲህ የሄርሜላ አክስት ታውቃለች። እኔ ባገባ እህቴ ታውቃለች፣ አክስቴ ታውቃለች፣ ቤተ ዘመድ ሁሉ ሊያቅ ነው የሚችለው እኔ ባል ቢኖረኝ ልጅ ቢኖረኝ ማለት ነው። ስለዛ ይሄንን ነገር ከቅርብ ሰው አጣርቼ ለእናንተ መናገር ስላለብኝ፣ ምክንያቱም እኔም ለሆነ ሰው ብዬ የሆነ ጉዳት ውስጥ መግባት አልፈልግም። ታውቃላችሁ ከዚህ በፊት ብዙ ነገሮችን ያሳለፍኩት ምናምንና ከዛም አንፃር አሁንም ይሄን ነገር ተፈጥሮ እኔ የሆነ ነገር ብሆን ለቤተሰቦቼ አሁንም ሌላ ዳ ነው ማመጣው። የኔን ነገር ተውኩት ይባል ራሱ ቤተሰቦቼ በጣም እየተጨነቁብኝ ነው ያሉት በዚህ ሰዓት። ምክንያቱም ይሄ የሄርሜላ ወጥመድ ነው እያሉ ብዙ ነገር እያሉኝ ከዛ አላመኑም ምናምን። እኔ ግን ባንዴ አምኜ እንደዛ ነገር ውስጥ ገብቼ ነበረ። ዛሬ የሄርሜላን አክስት ጠርቻታለሁ። ደውዬ ስልኳን በግድ ነው የጠራኋት። ምክንያቱም ነፃነት ነኝ ስላት ልታወራኝ ፈቃደኛ አልነበረችም። ለምን እንደሆነ አላውቅም። የምታውቀው ሚስጥር ይኖር አይኖር ምንም ማውቀው ነገር የለም። ግን እፈልግሻለሁ ስላት እምቢ ብላኝ በግድ ነው ደውዬ እዚች ጋር እንድትመጣ ያደረኳት ማለት ነው። ማለት እንድትመጣ ነግሬያታለሁኝ። እየጠበቅኳት ነው። እንደምትመጣ ተስፋ አደርጋለሁ። ከዛ ያለውን ነገር ጠይቃታለሁ። እሷ የምታውቅም ከሆነ የሄርሜላ ልጅ ናት ወይስ አይደለችም፣ በቃ ይሄን ጥያቄ ብቻ የምጠይቃት ነች። ካለችኝ በቃ ቤተሰቦቼንም ማሳምኜ ልጅቷንም የሆነ ቦታ ላይ ማድረስ እችላለሁ ብዬ አስባለሁ። አይደለችም ካለችኝ ደግሞ ከዚህ በኋላ ማንንም ሰው ላላምን፣ ከዚህ በኋላ እዚህ ነገር ውስጥ እጄ ላይ ይኖርበት ስሟንም እንትላልል ማለት ነው። ምክንያቱም አክስቷ መታው ነውቱን ብትናገር ሄርሜላ ነጻ ትወጣለች፣ እኔም ከዚህ ነገር ውስጥ እወጣለሁ ማለት ነው። እያመንኩኝ ስላልሆነ አሁን ስለዛ አክስቷን ጠብቃትና ከዛም የሆነውን ነገር ጠይቀናት እስኪ አብረን እናያለን። ቤተሰቦቼ እሷ መታለች። ያው ቴሌግራም ላይ ቻታለኝ ፎቶዋን ምናምን። ሰላም እንዴት ነሽ? ደህና ነሽ? አላ እንግዲህ የሄርሜላ አክስት ነች። ሄርሜላ አክስት ናትና ደውዬ ስጠብቃት የነበረችው ልጅ እቺ ናት ማለት አሁን ለእናንተም ለኔም ለቤተሰቦቼም ለሁሉም ሰው ጥያቄው በስርዓት ይመለሳል ብዬ አስባለሁኝ። ምክንያቱም ሁሉም ሰው ጥያቄ የሆነበት ስለሆነ ይሄ ነገር ሄርሜላም ከምትሰጠው ነገር አንፃር ከዛ ቤተሰቦቼም ካመጡልኝ ጥያቄ ምናምን ብቻ ሁሉም ነገር መልስ ያገኛል ብዬ አስባለሁኝ እና ምንም ነገር እንድታሽኝ አልፈልግም። እዚህ ጋር ዛሬ ጠርቼ ሳወራሽ እኔ ከሄርሜላ ጋር ማለት የሆነ ነገሮችን ልትሰሚ ትችያለሽ። እኔ ከሄርሜላ ጋር ምንም አይነት ነገር የለኝም። እኔ እሷን መጉዳትም አልፈልግም፣ እንድትጎዳም አልፈልግም። ከዛ ወጣ ያለ ነገርም ደግሞ የለንም እና ይሄንን ምለው ለምንድነው ስደውልላት አልመጣም ስላለችኝ ነው። እምቢ ብላኝ የግድ ነው ያመጣኋትና ምናልባት የምታየው ነገር ምናምን እኔ የሷ ጥላት አድርጋ ከሳለችኝ ምናምን ብዬ ስላሰብኩኝ ነውና ዛሬ አንድ ጥያቄ ብቻ የምጠይቅሽ ሚዲያ ላይ በቃ አላቅም ትየው ማትየው ምንም ማቀው ነገር የለም። ምናልባት አይተሽ ሊሆን ይችላል። የሄርሜላ ልጅ ነኝ ማለት የሄርሜላ ልጅና የሄርሜላ ባል ልጇ ነኝ ብላ የመጣችው ልጅ አይተሻላ ሚዲያ ላይ እና ስለሱ ነገር ልጠይቅሽ ነው የፈለኩሽ፣ እውነቱን እንድትነግሪኝ ማለት ነው። መቼስ አክስቷ ከሆንሽ ታውቂያለሽ ልጅ ይኖራት አይኖራት ሄርሜላ ልጅ አላት
ለምንድን ነው የምነግርሽ? ላንቺ ምን ይጠቅምሽ? ለምን ደግሞ ይጠቅመኝ ማለት እኔ በሌላ ነገር እንድታስበው አልፈልግም። በቃ እውነቱን ማወቅ ብቻ ስለፈለኩኝ ነው። ገብቶሻል? ስለዛ ያለውን ነገር ንገሪኝና እዚች ጋር ካሜራ ይዣለሁኝ። ሁሉም ሰው ነው የሚሰማው ምናምን እውነቱን ነግረሽኝ ከዛ እኔም ከዚህ ነገር ላይ እጄን እንዳወጣ ሁሉም ሰው እውነቱን እንዲያውቅ ስለፈለኩኝ ብቻ ነው ይሄን ነገር የምጠይቅሽ ማለት ነው። ስለዚህ ነው የፈለግሽኝ እኮ ለዚህ። አይ ሲጀመር ምን ያደርግልሻል? ለምንድን ነው የምነግርሽ? በእናትሽ ከሆነ ከጠራሽኝ ልሂድ። አልነግርሽ ምንም ነግርሽ ነገር የለም። ለምን ደግሞ አትነግሪኝ? ማለት ምን ያደርግልሽ? እኔ ልለምንሽ በእናትሽ። አይ ምንም ነግርሽ ነገር የለም። እየለመንኩሽ ነው እባክሽን። ማለት እሺ በቃ ቢያንስ እሺ ለዛች ህጻን ልጅ ብለሽ ማለት ነው ለዛች ህጻን ልጅ ብለሽ እውነቱን ተናገሪ። ደውለሽ ስጠሪኝ ለዚህ ነገር አይደለም ሲጀመር አልመጣም ነበር እኮ። እሺ ለዚህ ነገር እንደሆነ እኮ ብነግርሽ አትመጪም ብዬ ስላሰብኩኝ ነው ያልነገርኩሽ። ምክንያቱም መጀመሪያ ደውዬ ነፃነት ነኝ ስልሽ ያሳየሽኝ አክት ጥሩ ስላልነበር ማለት ነው። ለዛ ነው ያልነገርኩሽ። ሲጀመር ለሄርሜላ ያለሽን አመለካከት አውቃለሁ። ልጇስ ቢሆን ልጇ ነው ብዬ እንድነግርሽ ነው የምፈልጊው አይደለም። ይኸውልሽ እኔ ምንም ለሄርሜላ እኮ ምንም የተለየ አመለካከት የለኝም። ማለት እኔ የሷ ጠላት አድርገሽ ነው እንደምትስይኝ? ቢላ ጠላት ነው እንደምትስይኝ? አዎ ጠላት አንሽ። ምን ነበር እየሰራሽ የነበረው? ቪዲዮ ላይ እኮ ከታተላለሁ እኮ። እሺ እሱን ነገር እናወራለን። እሱን እኮ እናወራለን። እኔ ስጀምር ሄርሜላ ጠላት አይደለሁኝም። እዚች ጋር እውነቱን እንድትነግሪኝ ብቻ ነው የምፈልገው። ለምንድን ነው የምነግርሽ? ላንቺ ምን ጥቅም አለው? ሲቀጥል ደግሞ ከዚህ ጉዳይ ውጪ ይሄ ፋሚሊ ጉዳይ ነው፣ አንቺን አይመለከትሽ። እንዴ ለምን ደግሞ ማለት ይሄ እኮ የገባውበት ነገር ነው አይደል እንዴ? አይ እዚህ ነገር ውስጥ አንቺ አያገባሽ፣ የቤተሰብ ጉዳይ። እሺ ቆይ በቃ ጥያቄ ብቻ እኮ ነው የጠየቅኩሽ። ምንም መልስልሽ ነገር የለም። የሄርሜላ ልጅ ነው ወይስ አይደለም? በቃ ይሄን ነገር ብቻ ንገሪኝ። ይኸውልሽ እኔ እዚህ ጋር ስጠራሽ ማለት ነው መጀመሪያ መናገር እችል ነበር። ለዚህ ነገር ነው የፈለኩሽ ብዬ መናገር እችል ነበር። ገባሽ? ግን እኔ አንቺን አክብሬሽ ነው እያወራሁሽ ያለው። ብትነግሪኝ እኮ አልመጣም ነበር እኔ ለዚህ ነገር እኮ አትመጪም ነበር። ለዛ ብዬ እኮ ነው ያልነገርኩሽ እኮ። አሁን እኔ ምንም ነግርሽ ነገር የለም። እንዴ ልጅ አንዱንና እንዳልሆነ ብትነግሪኝ ምን ትሆኛለሽ? ምንም እኮ አትሆኝም። እኔም ማጣራት ስለፈለኩኝ ነው። ሲቀጥል ደግሞ ውስጥ ላይም ጥርጣሬ ስላለ ነው ምሰራው ነገር። እዚች ጋር ህፃኗን አምጥቼ ምናምን ማለት የሆነ ነገር ራሱ ባረግላት እቺን ህፃን ልጅ እውነትም ከሆነ አንቺ እውነቱን ከነገርሽኝ ሄርሜላ ጋር ወስጄ የሆነ ነገር ማድረግ እችላለሁ አይደል እንዴ? ስለዛ አንቺ እውነቱን እንድትነግሪኝ ብቻ ነው የምፈልገው። የሄርሜላ ልጅ ከሆነች ነች ነው ልጅ። አንቺ እንደ ቤተሰብ አይደለሽ? አታውቂም? አንቺ ህይወት ላይ ምን ለውጥ ያመጣል ይሄ ነገር ብነግርሽ? እኔ ለእሺ ስለኔ አታስቢ፣ ለህፃኑ አስቢ ቢያንስ። እኔ ህይወት ላይ ምንም አይነት ለውጥ አያመጣም። ግን ያቺ ህፃን ልጅ እናቷ ማየት ትፈልጋለች እውነት ከሆነ ሄርሜላ ልጅ አላት ወይስ ወልዳለች? አግብታለች? አላገባችም? ይሄ የቤተሰብ ጉዳይ ነው። ላቅ እችላለሁ ግን ልነግርሽ አልችልም። ሲጀመር ይሄንን ነገር ማጣራት አቁሚ፣ ቪዲዮ መስራት አቁሚ። በቃ ከህይወታችን ውጪ። በሷ ጉዳይም ቪዲዮ መስራት አቁሚ። ይሄ የቤተሰብ ጉዳይ ነው። ይሄ የጀመርኩት ጉዳይ ነው አይደል እንዴ? አንዴ ጀምሬዋለሁኝ። ስለዛ ምንም አቆመው ነገር የለም ሳላጣራ እኮ። በቃ እኛ ምንም የምንነግርሽ ነገር የለም። በሷ ቪዲዮ መስራት አቁሚ፣ ውጪ ከህይወታችን። ይሄንን ነገር ለመጨረሻ ጊዜ ነው የምነግርሽ፣ አጠገቤ እንዳትደርሽ። እሺ ተረጋጊ። ቆይ ነይ። እሺ ተረጋጊ። ይኸውልሽ ተረጋግተሽ አውሪ። እዚች ጋር ምንም አይነት እኔ ካንቺ ጋር ምንም ማለት ሌላ ነገር ውስጥ መግባት አልፈልግም። ከዛ የሆነ ነገር ታረጋለሽ እና ብለሽ ደግሞ ፈርተሽ ከሆነ ምንም አላረግም። እኔ ህፃኗን መርዳት ብቻ ነው የምፈልገው። ከዛ ውስጤ ላይ ያደረ ጥርጣሬ አለ። ይሄ ነገር እውነት ነው ወይስ ውሸት ነው? ያንን ነገር እንድታጣሪልኝ ብቻ ነው የምፈልገው። እባክሽ እኔ እኮ ማጣራልሽ። አንቺ ምን ያገባሽ? ስለኛ ማያገባኝ። እንዴት ነው ማያገባኝ? ሄርሜላ ዘጋ ሄደኩኝ ሰው እያበላሸች ነው አይደል እንዴ? አሃ ያሳሰበሽ ይሄ ነው ማለት ነው፣ ስለ ልጅቷ አይደለም። ይኸውልሽ በሌላ መንገድ እንድትወስጂው አልፈልግም። እኔ ማውራሽን ነገር ቀጥታ ሲጀመር አንድ ጥያቄ የጠየኩሽን ጥያቄ መልሰሽ መሄድ ትችያለሽ። እባክሽን እኔ በክብር ነው እያወራሁሽ ያለሁት። በቃ ያለውን ነገር እንድትነግሪኝ ብቻ ነው ፈልገው። ሄርሜላ አግብታለች? አንቺ ጋር የመጣሁት እኔ አክብሬሽ ነው፣ ስለጎተትሽ ምናምን አይደለም። ሲቀጥል ከህይወታችን ብትወጪ እንደዚህ አይነት ቪዲዮ ባሰሪ ደስ ይለናል። አንቺ የሚመለከትሽ ነገር የለም። ይሄን ጉዳይ ማጣራ ከፈለግሽ አክብረሽኝ ነበር መምጣት የነበረብሽ። ይኸውልሽ አሁን ይኸውልሽ ስሚኝ፣ እኔ እዚች ጋር ስለ ልጅቷ ጀመር ለምን ማወቅ ፈለግሽ? ምን ያደርግልሻል እንዴ? እኔ ማጣራ ስለፈለኩኝ ነው። ለምን ምን ያደርግልሻል? ምን ያደርግልሻል? ለምን ደግሞ ያደርግልኝ ነኝ? ምን ለውጥ አለ? ህፃኗ እኮ እኔ ጋር ነው የመጣችው። ሄርሜላ ጋር ሰጂን ብላ እኔ ጋር የመጣችው። ለምን ደግሞ አይጠቅመኝ እኮ። ከህይወታችን ውጪ በቃ ቤተሰባት በጥብጪ። ያሳሰበሽ እኮ ሲጀመር ስለ ልጅቷ አይደለም። ይኸው ካፍሽ ሰማሁት። ምኑን የሰማሽው? ስለ ልጅቷ አይደለም በቃ ያሳሰበሽ አንቺ። ያሳሰበኝ ሄርሜላ እዛ የምታረገው ነገር ነው እያሳሰበሽ ያለው እንዴ? እሺ ልጅቷ ስለሆንሽ ምናምን ለሷ እየደገፍሽ እንደሆነ ይገባኛል። አዎ ምንም ቢሆን ፋሚሊ ናት ለሷ እንጂ ላንቺ አይደለም እኮ። ለኔ ደግፍ እያልኩሽ አይደለም እኮ። ሲቀጥል በቃ ስለ ልጅቷ ማጣራት አቁሚ። ምንም አያረግልሽም። እኔ የምነግርሽ ነገር ምንም የለም። የምትነግሪኝ ነገር ማለት ታደግኝ ጥሩ ነው። እኔ ምንም የምነግርሽ ነገር የለም።
እንዴ አንቺ እኮ አክስቷ ነሽ፣ ታውቂያለሽ ሁሉንም ነገር። ወይስ ለኔ መንገር ልነግርሽ አልፈልግም። ለምን ልነግርሽ ማውቀው ነገር አለ፣ ስለሷም ሆነ ስለ ሄርሜላ በደንብ ማውቀው ነገር አለ። ግን ለምን እነግርሻለሁ? አንቺም ሊጎዳሽ ይችላል። ምን ነው ኦኬ፣ ለኔ አስበሽልኝ ነው? የራስሽ ህይወት ኑሪ። የራሴን ህይወትማ እኮ እየኖርኩኝ ነው። በእናትሽ ማለት እዚህ ጋር ሌላ ነገር እንዳወራ ምናምን አታርጊ እኮ። ስለሷ ስነግርሽ ያንቺ ህይወት ይበጠበጣል። ምንም የሚጠቅምሽ ነገር የለም እዚህ ጋር። እሺ ታውቂያለሽ፣ በቃ እሺ ንገሪኝ በእናትሽ። በቃ አታስጨንቂኝ። ልጅ አላሽ፣ ህይወትሽ ይበላሻል። ያንቺ ህይወት ደግሞ ለምን ይበላሻል? ስለነገርሽኝ እሺ ይበላሽ በቃ። ስለ ራሴ ህይወት እኔ ራሴ ኃላፊነቱን ራሴ ወስዳለሁ። ንገሪኝ። ልጅ አላት ሄርሜላ? አዎ አላት። ለምን አትይኝም? ተይ ቅርብሽ በቃ አትጠይቂ። ኦኬ በቃ እኮ ይሄን ነበር ሲጀመር የምፈልገው። ሄርሜላ ልጅ አላት ወይስ የላትም? አላት። ይሄን ራስሽ ላይ እባብ እንደመጠምጠም ይሆንብሻል ብዬ ነው እንጂ ብዙ የምናገረው ነገር እኮ ሊኖር ይችላል። እና ደግሞ እኔ ስለ ሄርሜላ ባሰሪ ደስ ይለኛል። በቃ ታያት። እኔ እኮ ምንም እኮ እየሰራው አይደለም። ግን ሄርሜላ ባል ካላት አንቺ ታውቂያለሽ፣ አክስቷ ስለሆንሽ ያንን ነገር እንድትነግሪኝ ብቻ ነው የምፈልገው። ሄርሜላ አግብታለች? ከዚህ በፊት አግብታለች? ባል አላት ወይ? በእናትሽ ይሄን ብቻ ንገሪኝ በቃ። ሌላ እኮ እኔ ምንም አላት። በቃ ታያት። ውጪ ከሰዩት። ኦኬ ማለት ሄርሜላ ልጅ አላት? አዎ አላት። በቃ ከቻልሽ ከኛ ቤተሰብ ውጪ ብዙ ሚስጥር አለ። አዎ አግብታለች። ብዙ ነገር አለ። ለምንድን ነው የምነግርሽ ላንቺ? በቃ ከቻልሽ ከኛ ህይወት ውጪ። ሲቀጥል እዚህ ቦታ ላይ መገኘት አልነበረብኝም። ትንሽ ስለ ልጅቷ ትንሽ ስላዘንኩ ነው እንጂ እዚህ ጋር ቆሜ መናገር የለብኝም። ሲቀጥል በቃ ከቻልሽ ከህይወታችን ውጪ። ብዙ ታሪክ ነው ያለው ስለኛ ቤተሰብ። ከቻልሽ በቃ ከቤተሰባችን ህይወት ውጪ። ውጪልን በቃ ከኛ